ሳላስበው አይኖቼ በእንባ ተሞሉ። ሰውነቴ በላብ ተዘፍቆ እያለ አይኖቼ በእንባ ሲሞሉ የሰውነቴ ፈሳሽ እንዳያልቅ አልኩና የውሃ ኮዳዬን አውጥቼ ተጎነጨሁ። የሰውነቴ ላብ ከድካሜ የመጣ ከአካሌ የመነጨ ነው። እሱ ሲሆን ምን አባቱ። እንባዬ ግን ከትዝታና ከብሶት ጋር ነበር። የአገሬን ተራሮች አስቤ ነበር። የአገሬ ተራሮች ግርማ ሞገስ ሳያንሳቸው በክፉ ዘመን አራቁተናቸው ኩልል ያለ ውሃ ሳይሆን ጎርፍና ናዳ እያመነጩ በየጊዜው ጎናቸው እየተላጠ ለባዕዳን ሲገበር ከግርጌያቸውና ከጎናቸው የድህነት ኑሮ እየተገፋ ይኖራል። ከላያቸው ላይ ምሽግ እየቆፈርን እርስ በርስ እየተጋደልንባቸው ሳይለሙ ሳያለሙ እንደኛው ተጎሳቅለው መኖራቸውን ሳስብ ቁጭት ያመነጨው ነበር እንባዬ። ሐይቁን እየዞርን በተለያየ አቅጣጫ በውበቱ ተደሰትን። ከሐይቁ ዳር ከተሰሩት ውብ ምግብ ቤቶች በተሰጠን ኩፖን እየተስተናገድን ነው። ወደ 9 ሰዓት አካባቢ በአውቶቡስ ተሳፍረን በድካም የመጣነውን ተራራ በድል አድራጊነት ስሜት በምቾት መውረድ ጀመርን። ጠመዝማዛውና በጥራት የተሰራው የመኪና መንገድ ግራ ካሶን ማስታወሱ ግድ ነበር። ከዚህ የመደበኛ የቱሪስት መዳረሻ በላይ ወደ አልፕስ ተራሮች ጫፍ ሌላ የጉዞ ጀብድ አለ። ካለንበት በላይ ያለው መንገድ እንደመጣንበት ልምላሜ ለስላሳ አየር ሳይሆን በበረዶ የተሸፈነ መንገድ፣ እጅግ ቀዝቃዛው ሽንፍር ያለው አየር እየተጋፉ እሱን መሄድ ግድ ይላል። ከዚህ በላይ ያለውን መንገድ እንደኔ አይነቱ ተገፍቶ የመጣ ድንገቴ ቱሪስት ሳይሆን ጥልቅ ፍላጎትና ዝግጅት የሚጠይቅ ጉዞ ነው። በዚህ የአልፕስ ተራሮችና በአካባቢው ቆይታዬ ያረጋገጠልኝ ነገር ቢኖር ኢትዮጵያ ድህነት ባይጋርዳት ኖሮ እንደምንም ያለች ውብ ሀገር እንደሆነች ነበር። በጉስቁልናችን ፈጣሪ የሚያዝንልን ሳይሆን የሚፈርድብን መሆኑ ተሰማኝ።